ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ቀለል ያለ የፓስታ ፍርኖ የጾም ፓስታ ፍርኖ አሰራር ነው ይዤ የመጣሁት። ጾም እንደሆነ መጠን አብይ ጾም ለጾም በጣም በቀላል መንገድ ደግሞ ልዩ ጣዕም ያለው ምንም አይነት ወተት ቺዝ ሳይነካው ቆንጆ ጣዕም ያለው ፓስታ ፍርኖ የጾም ፓስታ ፍርኖ ልዩ ነው። ትወዱታላችሁ። ሰርታችሁ ሞክሩት። ትወዱታላችሁ እርግጠኛ ነኝ። እና በጣም ቆንጆ ነው። ለጾም ልዩ ጣዕም አለው በእውነት። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ ሽንኩርት ከትፌ አዘጋጅቻለሁ። በደንብ ጥብስ አላደርገውም፣ ለብ ለብ ነው የማደርገው። እንደምንሰራው ልክ እንዴት ነው በስጋ ስጎም እንደምንሰራው በጣም ስናቁላላ ነው ለመሄድ ለብ 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 ነው የምናደርገው እያንዳንዳቸውን። ቲማቲም ማዘጋጅቻለሁ። እና የሚያስፈልጉት ግብአቶች እንደዛ በጣም ስናቃጥለው ነው ለማናቃጥለውም ለብ 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 ነው የምናደርገው። ልዩ ጣዕም ነው የሚኖረው። ቆንጆ ነው ማለት ነው። ልዩ የጾም ፓስታ ፍርኖ ነው። ፓስታ ፍርኖ ሀገራችን በጣም ይወደዳል ማለት ነው። ድግስ ላይ የሚሰራ ለሰርግም፣ ለልደትም፣ ለክርስትናም ይሰራል። እና ፓስታ ፍርኖ እንግዲህ በሀገራችን ይወደዳል፣ ተወዳጅ ምግብ ነው ማለት ነው። አሁን ይሄን እንደዚህ ትንሽ ብራውን ከመሰለ ብዙም እንደሌላው በጣም አላቁላለሁ። ቲማቲም ጨመርኩት። እሱንም አላደቀኩትም፣ እንዲሁ በወፍረፍር አድርጌ ነው የከተፍኩት። ስታይሉን እንደ በስጋ እንደምንሰራው ድቅቅ አድርገን ምናምን ፈጭተን አይደለም፣ መፍጨት አያስፈልገውም ይሄ። ሰልሳ ቲማቲም ፍሬሽ ተጠቅሜያለሁ፣ ለብ ለብ አድርጌያለሁ እሱንም። አሁን ደግሞ ሰልሳ ተጠቀምኩ። ሁለት ማንኪያ ከቻፕ ተጠቅሜያለሁ ማለት ነው። እነዚህ ቅመሞች ፍሬሽ ነጭ ሽንኩርት፣ ፍሬሽ ሳይሆን ፓውደሩ ማለት ነው፣ ይቅርታ። የፓውደር ቁንዶ በርበሬ፣ ከሙን ፓውደር፣ ትንሽ በርበሬ ነው ያደረኩበት። አሁን ደግሞ እዚህ ጋር ፍሬሽ ነጭ ሽንኩርትና ዝንጅብል፣ አሁን ስጎ በቅቶታል። ቢሻሜል ሶስ እንሰራለን ማለት ነው። የጾም ምንም ወተት ሳይነካው ዱቄቱን ቁንዶ በርበሬ እና ከሙን ፓውደር አድርጌ የአትክልት ማጂ አድርጌ ምጥት አድርገውና አሁን እዚህ ጋር ትክትክ አድርገዋለሁ። ያው እዚህ ጋር ዱቄቱን ፍርኖ ዱቄት አንደኛው ዱቄት ነው እና ከሙን ፓውደር፣ ቁንዶ በርበሬ፣ የአትክልት ማጂ
ፍሬሽ ነጭ ሽንኩርትና ዝንጅብል አድርግበትና ትክትክ አድርገዋለሁ። እዚህ ልዩ ጣዕም ነው የሚኖረው ማለት ነው። ወተት የሌለው ግን ደግሞ በጣም ቆንጆ ጣዕም ያለው በወተት በቂቤ ነው እንግዲህ ቢሻምል ስንሰራ የምንሰራው የፍስክ ሲሆን፣ አሁን ግን የጾም ነው። ግን በጣም ቆንጆ ጣዕም ነው ያለው። በጣም ይጣፍጣል። በቀጭኑ ትክትክ አድርገን እዚህ ጋር ፓስታውን እየቀቀልኩ ነው። ከካሜራ ጀርባ በደንብ ተንተክትኮ በስለዋል ማለት ነው ሶሱ። አሁን እዚህ ጋር እናቀላቀላለን ስጓችን፣ ቢሻሚላችን፣ ፓስታችን ልክ እንደ ፓስታ ፈርኖ አሰራር ማለት ነው። ያው አንድ ነው ያኔ የጾም የሌለው ምንድነው ወተቱና ቺዙ ነው የቀረበት። ግን ቆንጆ ጣዕም ነው ያለው። አሁን እዚህ ጋር ልክ በወተት የተሰራ ይመስላል ቢሻሚል ሶሱ። እሱን አድርጋለሁ። ከዛ ደግሞ ከላይ ስጎ አድርጋለሁ። ልክ እንደ ፍስኩ አሰራር ማለት ነው። እንደዚህ አድርገን ስጓችንና ቢሻሚላችን በደንብ ጥብስ የሚያስፈልጉትን ግብአቶች በመጠኑ ተጠቅመን በጣም ነው የሚጣፍጠው። ልክ እንደ ላዛኛ ማለት ነው። ፓስታ ፍርኖ እና ላዛኛ ምንም ልዩነት የለውም። አሰራራቸው አንድ ነው። አስፈላጊ ከሆነ እንዲህ ለሚበላ ሰው ቁንዶ በርበሬና ከሙኑን ከላይ ነስነስ እያደረግን እንትን ማድረግ እንችላለን። ቁንዶ በርበሬ የሚያቃጥል ነው የሚበላ ማለት ነው። ቁንዶ በርበሬ እነሱ ፍልፍል አስዋት የሚሉት ያው አንዳንዶቻችን ቁንዶ በርበሬ የሚለው እንዳናውቀው እንችላለን። በሀገራችን አባባል ነው። አሁን ወደ መጨረሻው እየደረስን ነው። በቃ በደንብ ልክ ትክክለኛ ፓስታ ፍርኖ፣ ምርጥ ፓስታ ፍርኖ፣ የጾም ፓስታ ፍርኖ ዋው ነው። እውነት ለመናገር ልዩ በጣም ልዩ ቴስት ነው ያለው። ከላዩ ላይ አሁን ጨርሻለሁ። ኦሪጋኖ ትንሽ ነስነስ አደረኩበት። በጣም ደስ ይላል። ሽታው ራሱ ልዩ ነው። በጣም ቆንጆ። አሁን ትንሽ ጋዝ ላይ ቀነስ አለ። ይሄው ይሄን ይመስላል። በጣም ቆንጆ ነው። ልዩ ጣዕም አለው። ለጾም በተለይ በጣም ተፈላጊ ተመራጭ ነው ማለት ነው። በጣም ቆንጆ